ይሄ አሁን ዛሬ የምናደርገው የባህልና የቋንቋ ሙዚየም በጣም ለስልጤ ብሔረሰብ የማንነቱን ምላሽ የሰጠና በማንነቱ ዙሪያ የነበረውን ደስታና ፍላጎት ያገኘበት ከፍተኛ የሆነ በየዓመቱ የምናከብረው አንዱ የበዓላችን ነው። ስለዚህ በዚህ ደግሞ የቀራውን ነገር ከሌላው ብሔር ብሔረሰብ ጋራ የራሳችንን ማንነት የምናስተዋውቅበት ነው ይሄ በዓላችን ማለት ነው። ስለዚህ ትልቅ ከበሬታና ትልቅ ቦታ የምንሰጠው ነው። አንድም ቀደም ስንል በማንነቱ ዙሪያ ላይ ስናደርገው የነበረው የእንዲህ አይነቱ ባህል፣ ቋንቋ፣ ታሪክ ለራሱ ለስልጤ ህብረተሰብ እንዳለው ማሳወቂያና ራሱ ከሌሎቹ ተግባብቶና አብሮ መኖሩን ማሳያ ገጽታው የነበረ ሁኔታ ነው። ይሄ ቀደም ስንል በተለያየ ሁኔታ እንደነበረ ሁኔታ ሰፊ ስሜትና ሰፊ የሆነ ቅስቀሳ የሚያደርግበትና ራሱን ባህሉን የማሳደጊያ መድረክ አድርገን ይዘነው ነበር። ግን በአሁን ጊዜ ትንሽ ያው በአዲስ አበባ ደረጃም ሆነ በየቦታው ያለው ከተለያየ እንትኖች ጋር በመሆን ብዙ ወደፊት አልሄደም። አሁንም የዛሬው ግንኙነታችን ደግሞ ይህንኑ ባህሉ ወደፊት እንዳያድግ የሚከለክሉ ነገሮች ምንድን ናቸው? ህብረተሰቡስ በዚህ በባህልና በቋንቋው ላይ ምን ይመስላል? ምን እየሰራበት ነው? የሚለው ነገር አንስተነው የምንወያይበት መድረክ ነው ዛሬ የተዘጋጀልን። ስለዚህ በዚህ ላይ የምናነሳቸው ነገሮች ስልጤ ባህል እንደጠበቅነው አላደገም። አሁንም ከእያንዳንዱ ብሔር ብሔረሰብ ከስልጤ ከሆነው ከሌሎች እኩል መስራት እንዳለበትና በሰፊ እንዲንቀሳቀሱና ባህሉን ወጉን ለማሳደግ አብረኑ ጋራ ያለው ተግዳሮት ምንድነው ብለን እሱን አስወግደን ባህላችንን ማሳደግ አለብን የሚል ነገር ነው። እኛም ከአዲስ አበባ ተነስቼ አሁን እዚህ በመጣሁበትም ዛሬም በመድረክም ላይ አንዱም የሚነሱትንና በቀጣይነቱ በዚህ በባህልና በቋንቋ እንትኑ ላይ የምንሰራበት ስለሆነ ይሄ የሚነሱ ነገሮች ናቸው ነው። እንደጠበቀው አላደገም። እኛ ከዚህ በላይ መስራት የሚገባው ነው። የስልጤ ብሔረሰብ የነበረው አቅሙም ፍላጎቱም የአቀማመጡን ጂኦግራፊያዊ ብዙ ነገሮችን አቅም የሚፈጥርለት ሁኔታ ነበር። ግን የተለያዩ ተግዳሮቶቹ እየገጠሙት ነው። በተለይ በባህሉ ደረጃ ያለው ነገር እድገቱ ይህን ያህል አልሄደም። አሁን ከዛሬ ጀምሮ ግን ህብረተሰቡ እያንዳንዱ ያሉንም 8 ወረዳዎች እዚህ ተገኝተዋል። እነሱም በተገኙበት በዚህ በታሪክና በባህሉ ላይ መሰራት አለበትን ስራ እንዲሰሩ መመሪያና ተሊኮም አብረንም በጋራ መሰራት አለበት አካል እንዲሰራ እኛም ከተማው ያለነው ደግሞ ባለሀብቶቹ ማገዝ የሚገባንን ነገር ሁሉ እንድናገዝ ቃል ገብተንበት የምንሄድበትን መድረክ ነው ብዬ ነው የሚወስደው። ይሄ በጣም ጠቃሚ ነገር ነው የሚመጡት ሁሉም ያለውን ነገር ለማሳደግ ግን ዞኑ ላይ ደግሞ አስፈላጊ የሆነው ነገሮች ብዙ የተመቻቸ ነገር አለመኖሩ ብዙ ሊያድግ አልቻለም። አሁን ግን ከዛሬ ጀምሮ መቀረፍ አለበት የምንለው ነገር እሱ ነው። ከላይ የሚመጡ አካላቶች የተሻለ አቅም የሚፈልጉ ናቸው፣ ገቢ የሚፈልጉ ናቸው። መተዳደራቸውን ከከተማው ካለው በተለይ ከከተማ ወደዚህ በሚገባ ሰዓት እያንዳንዱ የሰው ፍላጎት የሚጨምር ነው። ስለዚህ ይህንን ከዚሁ ከራሱ ከዞኑ ውስጥ ወረዳዎች ውስጥ ባሉት ተወላጆችና ወጣቶች ላይ ቢሰራ ባህሉ ቀጣይነትና ጠንካራ ያለ ወደ ኋላ የማይል ነገር ነው ይሰራበታል የሚል እምነት ነው ያለኝ።